ሰማይ የተፈጠረውን ሰማ እንዴ? ምንድነው? ምን ተፈጥሮ ነው? ፍቅረኛ እኮ ልታገባ ነው። ምን አይነት ቀልድ ነው የምትቀልደው? እንደዚህ አይነት ቀልድ እንደማይመቸኝ ታውቃለህ። አረ ቀልድ አይደለም። የሰፈሩ ሰው በሙሉ የጥሪ ካርዱ ደርሶታል። እኔ ራሱ አሁን አይቼው ነው የመጡት። የደወሉለትን ደንበኛ አሁን ማግኘት አይችሉም። ጥሪያችን በቅርቡ ይደርሶታል። የደወሉለት ደንበኛ ጥሪ አቤት፣ ምን ፈልገህ ነው የመጣው? የሰማሁት ነገር እውነት ነው? ልታገቢ ነው? አዎ እውነት ነው። ግን ለምን? ምን አጥፍቼ ነው? ለምን? ካንተ የተሻለ ሰው ስላገኘው ነው። እኔ ካንተ ጋር ተስፋ በሚያስቆርጥ ህይወት ውስጥ መኖር ሰልችቶኛል። እሺ የምር ሁሉም ነገር እኮ ያልፋል። አብረን መለወጥ እንችል ነበር። ያልፋል በሚል ተረት ተረት ውስጥ የምኖርበት እድሜ ላይ አይደለሁም። እሺ ቻው በይ። ሱራ በእናትህ ተረጋግተን እናውራ። ሱራ በእናትህ ሱራ። በቃ ለዚህ ነው በደምብ ትይጅበት እንጂ ሁሌ ወርቅና ገንዘብ ፈልጊ ጥቅመኝ። እባክህ ለፍቅራችን ብለህ ይቅር በለኝ። ተሳስቼ እኮ ነው። የራስሽ ጉዳይ። ድሮም ቢሆን ወዳጅ ዘመዶች ያስገድደውኝ እንጂ ላንቺ ምንም አይነስም። ይኸውልሽ ትሰሚያለሽ፣ ከዚህ በኋላ እዚህ ቤት ድረሽ እንዳትሽ። ቤል ቆይ ምን ሆነሽ ነው? ምን ተፈጥሮ ነው? እኔ ከፍቅር ገንዘብን በማስበለጤ ተሳሳትኩ። የገንዘብ ፍቅር እውር አደረገኝ። እባክህ ይቅር በለኝ። አታልቅሺ። ሁሉንም ነገር ይቅር ብዬሻለሁ። ፈጣሪ ካንቺ ጋር ይሁን። ወይ እኔ ፍቅር እየመጣው ነው። እኔም ወድሻለሁ። ማነው በሽታ ማንም አይመጣም ማለት ነው እንዴ? እሱ አይመስለኝ። እሱ ቢሆን ፖሊስ ነው ከፍቶ ይገባል። ምን ወይኔ በቃ ተያዘ። ያለ ምክንያትማ እንደዚህ አውቀው ነገሮቹ ቀዳዳ ለምታይች አለ ዲ ለታዚህ ነው እንዴ? ታክሲ ተነሽ ነው ነው ሰው ቶሎ በእናትሽ ዲ ማን ነው? ምን ፈልገህ ነው?
እግሩ ብቻ ነው የሚታየኝ። ማን ነው? ፍቅር 300 እንካይም ብላ ቆይስ ከመቼ ነው እሷን ብለህ ራስህን ጥለህ የምትኖረው? ለምን አትረሳትም? ምን ላድርግ እህቴ? ልረሳት እየሞከርኩ ነው፣ ግን ልረሳት አልቻልኩም። 10 ዓመት ሙሉ እሷን እየጠበቃት ነው። ተመልከት እስኪ ራስህን። ብትመጣ እንኳን አታውቅህም። ግድ የለም እህቴ፣ ትምጣ እንጂ ታውቀኛለች። ቆይ ስንቴ ልንገርህ፣ እሷ የራሷን ህይወት እየኖረች ነው። ልጅም ወልዳለች። አላምንም። እሷ ከኔ ውጪ የማንንም ገር አልደምጭም። ውሸት ነው። እመጣለሁ ጠብቄ ብላኛለች። ስለዚህ እጠብቃታለሁ። ዛሬ ሁሉንም ነገር ታያለህ። ከዛም ወይ እውነታውን ተቀብለህ ትኖራለህ፣ አሊያም እንዲህ ባለበት ቆመህ ትቀራለህ። 300 ትዝታ ብለሽ ይኸው ተመልከት። 400 ፍቅር አንተ ያለ እሷ ህይወቴ ባዶ ነው ትላለህ። እሷን ግን ተመልከት፣ ከነመፈጠር ረስተሃለች። አምሽነሽ የኔ ቃልሽ አምላኬ የምትወደኝ ከሆነ እባክህን ሰው ስጠኝ። አቤት ጠራሽ ልበል? አቤት ማን ልበል? ፈጣሪሽን ሰው ስጠኝ ብለሽ ለምንሽ ንጹህ ልብ ነው ያለሽ መሰለኝ። እኔ ላከልሽ። ጸሎትሽ እንደው ተሰምቶልሻል። እየሄድን ማውራት እንችላለን። ልቤን ሳስጨንቀው ሌላ ላይ ጠምጄ የእድል ፈንታዬ እያለሽ ከእጄ ትንሽ የጨነቀሽ ትመስያለሽ። ለምን አብረን አናግር? እሺ ግን እንዴት? ለምን አንሮጥ? እሺ ቆይ ጫማዬን ላውልቅ። ማዶ እዚሁ ቀረሁልሽ ልቤ አንቺኑ ወዶ። ስምህ ግን ማን ነው? አሌክስ እባላለሁ። ዮርዳኖስ እባላለሁ። ስላሳለፍን የምሽት ጊዜያቶች በጣም አመሰግናለሁ። አረ ምንም አይደል። ሩጫችን እንቀጥል። ልቤ አንቺኑ ወዶ የፈጣሪ ጥበብ ነውና ፍቅር አንዱ እኔ በሞት ሌላ ባል ታገቢያለሽ? አረ በጭራሽ። ከኔ ውጭስ የሌላ ሰው ገላ ተለምጃለሽ? ስማኝ የኔ ፍቅር፣ አንተ የመጀመሪያም የመጨረሻዬ ነህ። ሚካኤል አምላኬ ሆይ ለአንዱ ደስታ ሲባል አንዱ መሞት አለበት እንዴ? እባክህ ለኔም ሰው ስጠኝ። ጠራኸኝ ልበል? አምላኬ ሆይ ተመስገን።